ለመደጋገም አሁን 8 እና 6ቶችን እየጠራን ያለነው ወይም በበዓል ቀን በዝግ ቢፎር እና አፍተር ክላስ እያስተማርን ያለነው ወደ ኋላ ስለቀረን አይደለም። እዛ ጋር እህቴ ቅድም ስላነሳችሁ ነው። ወደ ኋላ ስለቀረን ሳይሆን በጥያቄዎችን ማሰራት ስላለብን ነው። ለማገዝ ነው፣ ተጨማሪ ለማገዝ እንጂ ክላሱ ሳያልቅ ቀርቶ ወይም ደግሞ የባከነባቸው ሰዓት ኖሮ አይደለም። ከዚህ በፊትም እንደምናረጋው አሁንም እያረግን እንዳለ ነው። ልጆቹን በጥያቄ ለማገዝ እነሱን ለማብቃት እንጂ ወደ ኋላ ስለቀረን አይደለም። ሌላ እዛ ጋር ደግሞ ሰፋ የስነ ልቦና ዝግጅት ላልከው ባለፈው ሳምንት አርብ ከጸረ ሙስናም ከትምህርት ቢሮም ሰው ጋብዘን ልጆቹን በተፈታኝ ስለሆኑ ጫና የስነ ልቦና ጫና እንዳይደርስባቸውና ፈተናው እንዳይፈሩብን ስልጠና የግማሽ ቀን ስልጠና ሰጥተውልናል። በስነ ልቦናም እናግዛቸዋለን። ቀጥታ ዝም ብለን ፈተናውን ጥያቄ ለማሰራት ምናምን ብቻ አይደለም እየተጫናቸው ያለነው። በስነ ልቦናም ብቁ እንዲሆኑልን የስነ ልቦና ባለሙያ ጠርተን የ6 እና የ8ኛ ክፍል ተማሪዎችን በዛም እንዲያዘጋጁልን አድርገናል። እቺ የሰዓቷና በር ላይ ይቆማሉ የሚባለው ልጆች በር ላይ የሚቆሙት እኮ እኛ አላስገባ ስላልናቸው 3 ሰዓት ስለመጡ ነው እኮ አናስገባም ያለው። 3 ሰዓት ከዚህ በፊት ሌላም ስብሰባም ላይ ተናግረዋል። 3 ሰዓት የመጣል ልጅ ማን ነው ተጠያቂው? እኛ ነን። ከቤት ነው እኮ 3 ሰዓት የመጣው። እኛማ አናስገባም ማለት እኮ በሰዓት የመጡትን ህጉን አክብረው የመጡትን አስገባን፣ በር ዘጋን። ከዚህ ሰዓት ስላላከበሩልን ወይም ዩኒፎርም ስላለበሱልን አስወጣን፣ በር ላይ አቆምን፣ ወይም ደግሞ ወደ ግቢ አላስገባም ማለት ማን ነው ተጠያቂው? እኛ መውሰድ ያለብንን እንደ ሐሳብ የሰጣችሁንን ማስተካከል ያለብንን እንወስዳለን፣ እናስተካክላለን። ግን ልጆቻችሁ ሰዓት አሟልተው ወይም ደግሞ ከቤት አጓለው ለሚሞጡት ነገር እናንተም ኃላፊነቱ ውሰዱ። በአንድ ግቢ ውስጥ 3 አይነት ተማሪ አለ። ሰዓቱን አክብሮ ስርዓቱን የቤት ስራውን ደፍተሩን ይዞ ይመጣ ማለት ነው። እንደዛውም ደግሞ ደፍተሩንም ሳይዝ ሰዓቱንም ሳያከብር ዩኒፎርሙንም ሳያሟላ ይመጣል። ያሟላውን ሰዓቱን ያከበረው ስርዓቱን ያከበረው እናስገባለን፣ እንቀጥላለን። ሌሎቹ ውጪ ይቆያሉ። ግን አሁንም ሁሌም የምንወቀሰው ውጪ በቆዩት ነው፣ ዩኒፎርም ባለበሱት ነው፣ ባረፈዱት ነው። እንደ ሌሎች ትምህርት ቤት 2 ሰዓት ትምህርት ማን ጀምረው ባስ ነው። ባሱ የሚገባው 2 ሰዓት ከተኩል። ልጆች አሉን፣ ከገጠር የሚመጡ ልጆች አሉን፣ ከሙጢ ከፈዲስ መንገድ ከአማሬሳ ይመጡ አሉ። እነሱን ጠብቀን 2 ሰዓት ተኩል ሰልፍ እንጀምራለን፣ እስከ 40 ክላስ እንጀምራለን። ከዛ በኋላ የመጡትን ውጪ እናቆማለን። እነዚህ ግን ተንጠባጥበው የሚመጡ ልጆች ከተማ ውስጥ ያሉ ናቸው። ከቤት አንድ ልጅ 2 ሰዓት ድረስ ካልወጣ እንዴት ዝም ይባላል? እኛ ቤት ለቤት መተናኑ ለምን የት ነው የምትሄደው? በዚህ ሰዓት ወላጅ ነው አይደል? በዚህ ሰዓት ውጣ ማለት ያለበት ወላጅ ነው። እኛ የሰጣችሁንን አስተያየት እንወስዳለን፣ እናስተካክላለን። እናንተም ልጆቻችሁ ላይ በርትታችሁ ሰዓታቸውን በተለይ ተነስ፣ ውጣ፣ ሂጂ፣ ዩኒፎርም ልበስ፣ ጫማ ልበስ የሚለውን እናንተም ኃላፊነቱን ውሰዱና አስተካክሉልን። ለሰጣችሁን አስተያየት እናመሰግናለን። ሁሉንም ተቀብለን እናስተካክላለን።